በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእሁድ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ነው። ጌታዬና አምላኬ እግዚአብሔርን አመሰግናለሁ። አቤቱ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመኔን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመዱም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድ እንዲሄድ አድርገኝ። በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትህና በይቅርታ እንቅልፍ በማይኖራቸው ዓይኖች ተመልከተኝ። በክንፈ ረድኤትህም ትሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኀጢአቴ ማስተሰሪያ እንዲሆነኝ ቅዱስ ሥጋን ክቡር ደምን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳኔን አቅና፣ አካሄዴንም አሳምር። በክፎች ጠላቶቼ እጅ አሳልፈህ አትስጠኝ። መልካሙና በጎውን ስጠኝ፣ አቤቱ ይቅር በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆችንም ስጠኝ። አቤቱ በዚህች በተባረከች ዕለት ከቸርነትህ ስጦታ መልካሙን ነገር ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛ በእኔ ላይ ጥቂት በጎ ነገር ታያለ፣ ነገር ግን በቸርነትህ ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታም ብዛት ይቅር በለኝ። ወልደው መልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካም ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ፣ ከባለሟሎች ጋር አንድ አድርገኝ። ሁልጊዜ ስነ ምግባሬን ወይም ጸባዬን አሰማምር፣ በደሌንም ይቅር በል። ለሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚህች የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፍቃድ እንዳደርግና በትእዛዝ እንድመራ አይነ ልቦኔን ታበራልኝ ዘንድ እለምንሃለሁ፣ ሁሉ ይቻልሃልና። አቤቱ የአባቴና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትህና በይቅርታ ከገሃነመ እሳት አድነኝ። ኃይለ መንግሥትና ሥልጣን ያንተ ናትና ለዘለዓለሙ አሜን። አቤቱ የስምህን አዳራሽ ለደህንነትና ለሕይወት፣ ለደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለጸግነት፣ ለሰው ልጅ ፍቅር የተዘጋጀ አድርግ። አቤቱ ስለ ኀጢአቴ ብዛት የተዘጋ እንኳን ሆኖ ቢገኝ የቸርነትህን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓትህን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታልና። አቤቱ ይቅርታን እሻለሁ፣ ወደ ጌትነትህም አዳራሽ እገባ ዘንድ። የቸርነትህን በር አንኳኳለሁ፣ አቤቱ ክፈትልኝ። ቸርነትህም ባስቆጣም እንኳን በዓይነ ምሕረትህ ተመልከተኝ። ምሕረት የተመላች ቀኝህን ትዳስሰኝ። አቤቱ የመዓትህን ጽዋ በላዬ አታፍስስ፣ ለጥፋትም የተዘጋጀ የኀጢአንን በትር በእኔ ላይ አታንሣ። በጽድቅ ገሥጸኝ፣
በቸርነትም ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ካንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግሥት መዝገብ ሆይ ትዕግሥትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ካንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስነት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አነዋወር የማይመረመር የጥበብ መሠረቷ የምሕረት አባቷ ሀገረ ሕይወት ከተማም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽሕና አዳራሽ የደስታ መፍሰሻ የጽድቅ አቀናባሪዋ የኢየሩሳሌም ሙሽራ ገነት ያበጃጀሃት መንግሥተ ሰማያትን ያዘጋጃት ሆይ ነግ ጸባህም የምትባል አንተነ ምስጢርን ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉ ብትፈጥር እንጂ የማይፈጥሩ ብትገዛ እንጂ የማይገዙህ ነህ። ሰማይን በማይዳስስና በማይታይ ረቂቅ ንፋስ በስፋት የፈጠርሃት ምድርም በሰፊ ባህር ላይ በትእዛዝ ፈጥረ አጸናሃት። ጸጋን የምትሰጥ ስሁል ሰይፈ ሥላሴ ብርሃናዊ ድንኳን በላዩ ላይ የኮከብ ነጸብራቅ የሚንቦገቦግበት በረጅም የሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበር በውስጡ የመባረክ ዓሣዎችና የነጎድጓድ አንበሬዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈስበት በነጭ ዕንቁ የተሰራና የታነጸ ነው። ሰረገላዎች ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተሞሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው ረዓድም፣ ልባቸውም ምስጋና፣ ምግባቸውም ውዳሴ፣ መጠጣቸውም ጌትነትም ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸውም መጠጊያ ወይም ደገፋ የለውም። የመለኮት የሰረገላነት መሰላል ያመጥቃቸዋልና ነፍስና ሥጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራት ለመመላለሻም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅር በለኝ፣ መዛል ወይም መድከም ሳይኖርባት ለዘላለም ለምትኖር እጅ በአርያና በምሳሌ በመፍጠር ችሎታ ፈጥረዋልና የአማልክቶች አምላክ የገዢዎች ገዢ የንጉሶችም ንጉሥ አምላክ ሆይ ትዕግሥት ልማድ ነው። ይቅርታ የቸርነት ጠል ከቤት ይዘማል። የጽድቅና የእውነት ማዕበል በፊት ያልፋል። አቤቱ መተዳደፌን ለማንጻት ርኩሰቴን ለመቀደስ አቤቱ ከኃጢአቴ ደዌ ለማዳን ከበደል ሕመሜ ለመፈወስ አቤቱ የወደቅሁትን ለማንሳት የተሰጠምኩበትንም ለማውጣት አቤቱ ያጠፋሁትንም ለመፈለግ የተጣልኩትንም ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ ንጹሐን ከሚሆኑ ጥፍሮችና ቅዱሳን ከሚሆኑ መላእክቶችን ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከናፍራቸው ምስጋና ጉም የሚተን የሚጠስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞች አገልጋዮችህን ወገን ከሆኑት ሁሉ ሁልጊዜ ላክልኝ። ግርማ እጅግ አስፈሪ ነው። አንተ የቡሩካን ጻድቃን አክሊልና አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ ነህና አምልኮት ወይም አንተን ማምለክ ያዙትን ያስደስታል። ለሩቆቹ ሰላም ለቅርቦቹ ደህንነት ነውና
ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስና እሾ ከሥጋና ከነፍሴ ላይ ነቅለህ ጣልልኝ። በአንጻሩ የበደል ሐሩር የማያጠወልገው የፀሐይ ሙቀት የማያደርቀው የዓለም ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፋሃቱ ውርጭ የማያገኘው ፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ሥጋን የምትገዛ ልዩ ሦስት ሆይ በየወራቶቹና በየዘመናት ሁሉ የንጽሕናና መጎናጸፊያ አልብሰኝ፣ የቅድስናን ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነት ራስ ወርቅ አቀናጀኝ። አቤቱ ሰውን ወዳጄ ሆይ በቸርነት ፈትል በተታታ ይቅርታ ዕንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅ አጽድቀኝ። የተቀደደውን ክርስቲያናዊነቴንም በልጅ በአማኑኤል በቅዱስ ሥጋውና በክብር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልድ ዋህድ ሆይ ከሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶቼ እንደ ዓይን ብሌን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡት ተስፋችን የምትሆን መንፈስ ቅዱስ ሆይ መቅሰፍትንም ከኔ ያርቅ፣ ክንድህንም አጽና። መቅሰፍትንም ከኔ ያርቅ፣ ክንድህ ጽናት የተነሣ እኔ ባሪያ ደቅቄአለሁና። ዳግመኛ የመድኃን ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን እማጸናሃለሁ። አሁንም ከሰማይ በወረደ በዚህ የቁርባን ኅብስት ላይና ጥበብን የአብ ልጅ የሚሆን ጌታችን ኢየሱስ ክርስቶስ በዚያ መከራን በተቀበለባት ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረበ ስላከበርከው እማጸናሃለሁ። አምላክም በወለደች የቁርባን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ቅዱስ ሚካኤል ልመና ረዳት ሁነኝ እንጂ አትጣልኝ። ወልድ ዋሕድ ሆይ የምሥራች አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሁነኝ እንጂ አትጣልኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በዐቃቤ ነሆት ቅዱስ ፋኑኤል ልመና ረዳት ሁነኝ እንጂ አትጣልኝ። ጠላቶቼ ሁሉ እንዳይከቡኝ እንዳይም ብሌን ጠብቀኝ። ለመክበብም ቢሞክሩ በቅጽበት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ኢየሱስ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆን ቃልና ታርዶ ተወራርዶ በማያል ቅዱስ ሥጋ ተቀብቶ በማይደርቅ ክቡር ደም አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍስና ሥጌን ቤተሰቤና ከብቶቼን ንብረቴና ሠራተኞቼን ባለቤቴንና ልጆቼን የኔ የሆነው ሁሉ በእናንተ አደራ አስጠብቃለሁ። ቸርነትህና ይቅርታ የበዛ ሆይ ከዕለትህ ኪት አድነን፣ ከጥፋት ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መስገብ ነህና ለአንተ በፍጥረት ሁሉ አንደበት ፍጹም ምስጋና ይገባሃል። በመለኮት እናትህ በድንግል ማርያም አማላጅነት በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፈቃድ ይሁን። አቤቱ አምላካችን ሆይ ረድኤትና ደህንነት የሚገኝ ካንተ ዘንድ ነውና፣ ስሉስ ቅዱስ ሆይ እኔ ኃጥኡ ባሪያን ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለሙ በእውነት አሜን። ተአምር ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ሕዝበ ክርስቲያኑ ጋር ለዘለዓለሙ ይሁን። ሥላሴ ያደረጉት ተአምር ይህ ነው። እግዚአብሔርን ይፈራ ቸር ጻድቅ ሆነ። ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱ ስም ሳራ ይባላል። እነዚህ ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውና እንግዳውን እየተቀበሉ ያስተናግዱ ነበር።
እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣት እንኳን ያህል ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶቹ ሁሉ ወደ አብርሃም ቤት እንዳይሄዱ ሄደ በሚዲያም ጎዳና ተቀምጠ እውነቱን በሐሰት ለውጠህ ተናገር። እነሆ ደምን በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ሚዲያም ወረደና ደሙን በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞችም ወደ እርሱ በደረሱ ጊዜ እናንት መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞችስ እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንን ከተባባሉ በኋላ ተመልሶ ወደ አገራቸው ሄዱ። በዚያችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱ 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኰለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ በማለ ራሴ የሚወርደው ደሜን ተመልከቱት አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ አገራችሁ ተመለሱ አላቸው። ከዚህ በኋላ እነዛ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ አገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤቱ ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃም የልቦናውን ቆራጥነትና የሰይጣንን ተንኰል ተመልክተው ወደ አብርሃም ቤት ሄዱ። በዚያ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዞም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህም ሥላሴ በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃምም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይፈን ፍሪዳን አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለችው። ዳግመኛም እርጎውን ማሩን ታዘጋጅና ለእግራቸው መታጠቢያ ውሃ በመቸት ታሞቅላቸው ዘንድ አዘዛት። ከዚህ በኋላ ለእያንዳንዳቸው ለራሳቸው 3 ታላላቅ ዳቦ ተጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ሥጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ሥጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ሥጋ ቅባቱ በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምም አቤቱ መድረክ በስተውጪ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ።
በዚያ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥቦ አገኛቸው። ያለ መለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑም በማድጋ ቀርቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ ራት የታረደውን ወይፈኑም በቤቱ በራፍ ፊት ለፊት ከውጪ በኩል ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ለሰይጣን እንደ ቀናብህ ጠንቅቀህ ወቅ። እንግዲህ በመጣለ ጊዜ በብሩህ ልቦናና በንቁ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ ራትን በጊዜው ብላ፣ መጠጥንም ጠጣ እንጂ ጦምን አትደር አሉት። ይህንን ተናግረው እኒህ በአምሳልና በልሁና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህን ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሑድ ነው። የምድር ሰዎች ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉ ድንቅ ድንቅ ሥራዎች ሁሉ ፈጽሞ ተደነቁ። ይቅርታቸው ሀብተ ረድኤታቸው በወዳጆቻቸው ሕዝበ ክርስቲያን ሁሉ ላይ ይኑር ለዘላለሙ በእውነት ይሁን።